በዚህ ልክ መጨነቅ አግባብነት ያለው አይመስለኝም። እባክህ አንዴ የሆነ ሆኗል፣ ብዙ አትጨነቅ። ማዚ የቤታችን ሰራተኛ አንድም ቀን እንደዚህ ታደርጋለች እኮ ብዬ አስቤ አላውቅም። ደላላው ግን ምን አለ? ደላላውማ ምን ይለኛል? ብዙ ጊዜ ስመላለስበት አዲስ ነገር ካለ ደውልልሃለሁ ብሎኛል። በተያዥ እናስገባ እያልኩ እምቢ ብለህ አየህ አይደል እንዴት እንደሆንክ። ምን እያወቅሽ እነሱን ባህሪ ደላሎች። በቃ የዛን ቀን አሳመነኝ። እሱማ ስራው ነው። ለማንኛውም አሳውቃለሁ ብሎኛል። እንጠብቅ እስኪ። ምንም አዲስ ነገር አይኖርም። አቶ ማዕረግ እሺ፣ ልጅቷ በጠፋችበት በተመሳሳይ ሰዓት ፋይል ይዛብኝ ጠፍታለች እያለ እኮ እዚህ ድረስ እየመጣሁ ይጨቀጨቀኝ እኮ ነው። ታዲያ ምን ችግር አለው? ይመላለሳ። የእሱ እንደዛ መሆን እኮ ለእኛ እቅድ ያግዘናል። አየህ ምን እንደሆነ ታውቃለህ? ፋይሉ እኛ ጋር እንደቀረ ያውቃል ማለት ነው። እሱስ ልክ ነሽ። ፋይሉ እኛ ጋር እንዳለማ ያውቃል። እሺ ቀጣይ እቅድሽ ምንድን ነው? ቀጣይ እቅዴማ ምን መሰለህ? አቶ መረድ ጋር ገባና ትንሽ ቀን ከቆየሁ በኋላ አርግዤ እልሃለሁ ለማለት ነው። እንዴት እስኪ እንዴት ወሬን ተወው ብዬ ወዴን ከፍ ማድረግ ያቅተኛል እንዴ? ለምን ይመስልሃል 5 ወር ቆይቼ የምመጣው? እሱ ሳያቅትሽማ ብቻ ለምን ይሆናል አቅም ትሆኔ። እሺ ለምንድን ነው እስኪ ለምን መሰለህ? አሁን ወደ ቤቱ ስገባ ሆዴ ከፍ ብሎ ሲያየው ጨዋታው እዛ ጋር ይጀምራል ማለት ነው። አንቺ ደላላ ውቤ በፍቅር ጠብ ብሎልኛል ብለሽ መጫወት አደረግሽኝ አይደል? ተው እንጂ ውብዬ፣ ይሄ እኮ እኔ እናንተ አብረን እንድንሆን የማደርገው መስዋዕትነት ነው። ፍቅር ይገባኛል። ስቀል እሺ ይኸውልህ ውዴ፣ ታሪኩ ነገ ይጀምራል። እሺ እና ምን ላድርግሽ? መረድ ጋር ደውልለትና ቅጠሯ። ቀጥሮሉ አሁኑኑ ነው የምቀጥረው። መረድ ሄሎ ጋሽ መረድ ደላላ ውቤ ነኝ። በቃ አግኝቻታለሁ ልጅቷን። በቃ ነገ ይዣት እመጣለሁ። እሺ ሻጉ ሄሎ ሂዊ፣ እንዴት ነሽ? ሰላም ነው አለን። ባክሽ ምንም አዲስ ነገር የለም። እሷ እንኳን ከወጣች አሁን ይሄው 5 ወር ሆናት አይደለ? ከቤት ከወጣች ጀምሮ ይሄው መጨነቁን አላቆመም። እኔ ምን አውቃለሁ፣ የሆነ ፋይል አለኝ ነው የሚለው። እባክሽ ግራ ገብቶኛል። እሺ ትመጫለሽ? እሺ ቻው፣ በቃ ሰላም ደሪ። እንዴት ከየት ተገኘሽ? አይገርምም? እኔም እኮ ትናንትና ማታ እኮ ነው ደውላ የቀጠረች። ምን መሰለ፣ ከክፍለ ሀገር ድንገት ተደውሎ አባትሽ ታሟል ተባልኩኝ እና ሄድኩ። ከዛ ደግሞ እንዳልደውልልኝ ስልክ ቁጥርህ የለኝም። በጣም በብዙ ሁኔታ ውስጥ ላፈላልግሽ ሞክር፣ ግን ይገባኛል። ይቅርታ አድርግልኝ። ማለት ብዙ የሚወራ ነገር ይኖረኛል። ይቅርታ እናንተ አውሩ። እኔ ትንሽ የሥራ ቀጠሮ ስላለችኝ ልሂድ። አረ ችግር የለውም፣ እዚህ መሆን ትችላለህ። ግድ የለሽም። አይ መሄድ አለብኝ አሁን። እሺ እናንተ እደውልልሻለሁ። እንደዛ ካልክ እሺ። ይኸውልሽ ጓደኛዬ፣ ነገሩ ከባለቤቴም አልፎ እኔን እያስጨነቀኝ ነው። እኔም እኮ በስልክ ደውለሽ እንደዛ ስቲም በጣም ገርሞኝ ነው። ቆይ ያሰባችሁት ነገር የለም? ምን እናስባለን? ይኸው ሰራተኛዋ ከጠፋች ጀምሮ የኔም የባለቤቴም ህይወት ጨለማ ሆኖብናል። ይኸውልሽ የኔ ጓደኛ፣ ያሰብኩት አንድ ነገር አለ። ምን? ለምን ቤት ውስጥ ፎቶዋ ካለ ያፋልጉኝ ማስታወቂያ አንለጥፍ? ይሄ ለሱም ነግሬው ነበር እና
እናማ ለምን እንደሆነ ሳይገባኝ በፍጹም አይሆንም አለ። ታዲያ ምን ይሻላል? በዚሁ ከቀጠለ እድሜ ልኩን እየተጨነቀ ጉዳዩን የህይወቱ አንድ አካል ነው የሚያደርገው። ምን ያደርገዋል ትያለሽ? አረገው እንጂ። ወይ ታሪክ። እሺ ደላላው የደረሰበት ነገር አለ እንዴ? እኔ እኮ ያለ ተያዥ ቅርብ ብየው ነበረ። ይሄው አምነዋለሁ ብሎ እዚህ ሁሉ ጉድ ውስጥ ገባ። እሺ ጠፋ የተባለው ፋይል እስከምን ጋር እንደሚገናኝ ታውቂያለሽ? እኔ በፍጹም አላውቅም። ምንም ነገር ሊነግረኝ ፈቃደኛ አይደለም። ወይ ጉድ! እንዴት ያለ ነገር ነው? ይሄን ሁሉ ጊዜ በመጥፋትሽ ውስጤ በጣም ተጨንቆ ነበር። ይቅርታ ግን ልጅ ነው ጋሼ። ምን ልጅ? የማን? ያንተ ነው። እኔ ከእናንተ ቤት ከወጣው ጀምሮ ሌላው እንዳላቀም። ሴትዮ ምን እያልሽ እንደሆነ ታውቂያለሽ? ምን እያልኩ እንደሆነማ አውቃለሁ። እንዴ ከኔ ጋር ስታሳልፍ እኮ እያንዳንዱን ያረከውን ነገር በቪዲዮ የቀረጽከው ሚሞሪው ነው ይጋለ። ትሰሚያለሽ? እኔም የምፈልገው ፋይል እሱን ነበር። ልጅህን አምነህ ካልተቀበልክ እውነታው ሚሞሪው ላይ እንደሚገኝ አትርሳ። እንዴ ምን እያልሽ ነው? ባለትዳር እኮ ነኝ። ይሄን የምታስብ ከሆነ መጀመሪያ ነበር መጠንቀቅ የነበረብህ። ይኸውልሽ ህይወቴን ለማበላሸት አስበሽ ከሆነ እስከ ሞት ድረስ ዋጋ ከፍላለሁ። እሺ አንተ ደግሞ ይሄን ልጅ አልተቀበልክኝም ማለት እኔን በቆሜ እንደቀበርከኝ ቁጠረው። ቆይ እሺ ከኔ ምንድነው የምትፈልጊው? አባትነትን ካመንክ ወደፊት ለሚመጣው ልጅ የሚደረገውን ነገር እንድታደርግ ነው የምፈልገው። እየቀለድሽ መሆን አለበት። እንዴ ለምን ቀልዳለሁ? ይኸውልሽ ትሰሚኛለሽ? ከፈልግሽ አስወርጂው። ምን? በማህፀን የሚገኘውን ልጅ ነው ማስወረድ? አንተ ግን ምን አይነት ጨካኝ ሰው ነህ? እንደውም ተው እማደርገውን አሳይሃለሁ። ይኸውልሽ ቆይ መጀመሪያ ተረጋጊ። የምትፈልገኝ ከሆነ በዚህ ስልክ ደውልልኝ። እሺ? በቃ ለማንኛውም አንቺ መጨነቅ የለብሽም። እኔም ቦን እንደ ጓደኛ የሆነ ነገር ማድረግ አይቀርም። ምን ልታደርግ ያሰብሽ? ስለ ነገሩ ባላወቀ መልኩ ከደላላው ጋር ተቀራርቤ ነገሮችን አጣራለሁ። ይሄ ጥሩ ነገር የሚሆን መስሎሽ ነው? ካለመሞከር ግን መሞከር አይሻል? ልክ ነሽ። እሱስ በይሽ ጓደኛዬ ግቢ። ሰላም ሁኚ። እዲ አንቺ አሁን አይደል እንዴ እንደዚህ አተኩሬ የማየው? ምን ቀሽት እርጉዝ መስለሻል። እባክህ አትቀልድ ተረም። አይ ከምሬ ነው። እኔ ልሙት እያልኩሽ። እኔ ምንሽ ግን ሰውዬው እንዴት ሆነ? እስኪ ሲያይሽ እንዴት አደረግሽ? ምን ያው እንደተለመደው እንደሌሎቹ ሰዎች ሲያይ ልብ ቀጥ ነው ያለው። ብቻ እንደባለፈው ሰውዬ ፌንት ሰራ እንዳትይ። ይሄ ፌንት አልሰራም። ትንሽ ጠንከር ያለ ነው። አንቺ ምትገርሚ ሰው እኮ ነሽ። አሁን እኮ ልሽ ስራችንን በተለያየ ቦታ ለተለያዩ ሰዎች እያቀለጣጠፍነው ያለ ነው እኮ። አይገርምህም ውብዬ? ይሄ እኮ አራተኛ ስራችን ነው። አራተኛ ስራችን አይደል? ስለዚህ ግን መቀየር አለብን። ከሀገር መውጣት አለብን። ኢንተርናሽናል ማድረግ አለብን። እስከ መቼ ሀገር ውስጥ ብቻ? በተለይ አሪፍ ሳቢ ለሚከፍል ሰው ከፍ አድርገን ዓለም አቀፍ ነው የምናደርገው። እንደዛ ነው የሚሻለው። አዎ አዲሱን ስራችንን ምክንያት በማድረግ ዛሬ ደግሞ አሪፍ ጊዜ ብናሳልፍ ምን ይመስልሻል? ደስ ይለኛል። ነይ ልሽ እንግዲህ ስራና አቤት ውብዬ ደላላ እኛ ጋር ሲመጡ ምንም አያጡም ይላል። ልክ ነው። ምን እናቀርብላት? ምን አጭር፣ ረጅም፣ ቀጭን፣ ወፍራም ሁሉም በየአይነቱ አለ። ውቤ ጋር መጥቶ የሚያጡት ነገር የለም። ምን የባለፈው ምን ውሃ ታፈሳለች? ታፍስስ ምንድን ነው እንዴ? አባየኛ፣ ተከዜኛ፣ ጣናየኛ፣ አዋሸኛ፣ ባሮየኛ ምናበት ታፈስስ። ተቆጣው አይደል? ምን የደላላ ነገር። ይቅርታ፣ ሌላ እናመጣለን። ችግር የለም እንዳያስብ። እሺ
እንገባ? በጣም መሽቷል እኮ። እሺ እመጣለሁ። ግቢ። አሁን እኮ ለሶስተኛ ጊዜ ነው እንግባ ያልኩ። እመጣለሁ አልኩሽ፣ ግቢ። ቅመም የኔ ፍቅር ላንተ ስለማልሆነው ነገር እንደሌለ ታውቃለህ። የኔም ስሜት ልክ እንደሱ። የኔ ፍቅር እኔ ምንሽ ሰውየው ግን እንዴት ነው የሚስማማ ይመስልሻል? ምን እንደተለመደው መደራደር ነው። ከዛ በኋላ ደግሞ እኛ የምንፈልገን ነገር ካገኘን በኋላ ሳቢያችንን ይዘን ላጥ ብራችንን ካገኘን በኋላ ድል ባለ ሰርግ ተጋብተን ህይወታችንን ማጣጣም አለብን። ታውቂያለሽ የመጀመሪያ ልጄ ሴት ብትሆን ደስ ይለኛል። ምርጫዬ ነው የኔ ውድ። እንደዚህ እኮ ነው የምወድሽ። ጤና ይስጥልኝ። ሰላም፣ እንዴት አለ እንዴት ነሽ? ምን ልታዘዝ? ሰራተኛ ፈልጌ ነበር። አለ ችግር የለውም። እንዴት ነው ባለትዳር ነሽ? ልጆች አሉሽ ወይስ ብቻሽን የምትኖሪው? እንዴት ደግሞ እሱ ምን አመጣው እዚህ ጋር? የዘንድሮ ሰራተኞችን አታውቂያቸውም ማለት ነው። መስፈርታቸው ብዙ እኮ ነው። ዋይፋይ አለ ወይ ይላሉ፣ የእኛ ክፍል ጽድት ያለ ነው ወይ ይላሉ፣ ካናል ፕላስ ዲኤስቲቪ ያስገቡልን፣ ምን ማይሉት ነገር አለ። ለዛ ነው ለማንኛውም እኔ ባለትዳር ነኝ። ልጆች ግን እስካሁን ድረስ አልወለድንም። ምናልባት እኮ ባለቤቴ እንደውም ታውቀው ይሆናል። ከበደ፣ ዶክተር ከበደን አታውቀው? ዶክተር ከበደ የሱ ባለቤት ነሽ? አዎ። እንኳን ደህና መጣሽ። ዶክተር ከበደማ አውቀዋለሁኝ። ለእናንተማ ሁነኛ ሰው ነው ማዘጋጅላችሁ። ሁነኛ ሰው። አደራህን እንደው ጥሯን ልክ እንደ ቤተሰብ የምትሆነውን አንጣልኝ አደራህን። ምንም ችግር የለም። ለማንኛውም ያው ብዙ ሰራተኞች አሉኝ። እስኪ አሪፏን መርጬ እንዳመጣ ስልክሽን ንገሪኝና ደውዬ አቀበላችኋለሁ። ስልክሽን ንገሪኝ። 09 እሺ ቻው። በቃ ሀማዚ ልወጣ ነው። ቁጭ በል፣ መነጋገር አለብን። ቸኩያለሁ። እሺ ስለምንድን ነው የምንነጋገረው? ብዙ ጊዜ ታገስኩኝ። ከዚህ በኋላ ግን መታገስ ያለብኝ አይመስለኝም። ውሳኔን ወስኛለሁ። የምን ውሳኔ? በእንደዚህ አይነት መልኩ መቀጠል የምችል አይመስለኝም። ምን እያልሽ ነው ማዚ? ለመፋታት ወስኛለሁ። እና ምን ይሁን? አንድ ቀን ለእኔ ጊዜ የሌለ ቤቴ ማትል በአንድ ጉዳይ ብቻ ተጠምደህ የምትውል ይሄ ነው እንዴት ዳር? እባክሽ ማዚ ትንሽ ጊዜ ስጪኝ። ትንሽ ጊዜ፣ ነገሮች በራሳቸው ይስተካከላሉ። እባክሽ። እስከ መቼ? ትንሽ ጊዜ እባክሽ፣ ትንሽ ጊዜ። እኔ ጭንቅ ብሎኛል። ሁሉ ነገር ግራ ገብቶኛል። እባክሽ ትንሽ ጊዜ ስጪኝ፣ ሁሉ ነገር ይስተካከላል። በእናትህ በቃ እኔ ይሄን ነገር ማድረግ አልችልም አልኩህ። ምን መሰለሽ፣ ቆይ አንደኛ ሰውዬው ሀብታም ነው፣ ዶክተር ነው እንዴ እያልከኝ ያለኸው እኮ ሌላ ተጨማሪ ረጅም ጊዜ እንቆይ ነው አይደለም? ረጅም ጊዜ አይደለም፣ አጭር ነው። በቃ እንዴ የመጨረሻ እንሰራና ሌላ በቃ ወደ ሌላ ቦታ እንገባለን። በእናትህ ውቤ በጣም አታስጨንቀኝ። በቃ እኔ ይሄን ነገር መስራት አልፈልግም። በቃ ለመጨረሻ ጊዜ በቃ ከዚህ በኋላ ምንም አላስቸግርሽም። እሺ የመጨረሻ ጊዜ እሺ በቃ እንዴ ኩዲሩም እንደማጨቅ የሚችል አቃል በቃ አሁን ሰላጣት ያቺ ልብስሽን ታዘጋጃጃለሽ፣ ዶዶራትሽን ታዛባፋለሽ። በቃ እባክሽ ቅርበኝ፣ እባክሽ ማዚ ቅርበኝ። ቢያንስ አትነግረኝም? ለያውም በእኔ ላይ ከሰራተኛ ጋር። እንደነገርኩሽ ነው፣ ሁሉን ነገር አበላሽቸዋለሁ። በህይወቴ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። ይሄው በእያንዳንዷ ቀን ውስጤ ሲረበሽና ሲጨነቅ የነበረው በዚህ ምክንያት። አዝናለሁ በጣም። እባክሽ ይቅርበኝ። ምንም ቢሆን ስለ ሁሉም ነገር አርፍደሃል። እባክሽ። እውነት ግን አንተ ነህ ፊት ለፊቴ ቆመህ የምታዋራኝ? እጅግ በጣም ነው ማዝነው። ማዚ ፋይሎች እኮ እሷ እጅ ላይ ነው ያሉት።
እሱን አንተ እንደገባህ ተወጣው። እኔ በግሌ የማደርገውን አውቃለሁ። ምንም ችግር የለም። በጣም ጥሩ ልጅ ነች። አንተ ካልክ እንግዲህ እሺ። አዎ የሚፈጠር ነገር ካለ ምን ያለው ችግር እኔ ጋር መጥቶ ማን ያፈራል? ሁሉ ነገር ተሟልተለት ነው ሰው የሚሄደው። እንዳታስቢ፣ ችግር የለውም አይደል? እሱንማ ሰምቻለሁ፣ ብዙ አጣርቻለሁ። ጥሩ ደላላ እንደምታውቅ። እኔ ጋር መጥቶ ማን ያፈራል? ሁሉም ነገር ተሟልተለት ነው የሚሄደው። ችግር የለውም። ይሁን፣ እውነት ነው። ለማንኛውም አመሰግናለሁ። ምንም አይደለም። መሄድ ትችላላችሁ። እሺ። ሄሎ ውቤ፣ ሰላም ነው? እንዴት ነው? እንዴት ነህ? የት ነህ? በእናትህ አሁን እፈልግሃለሁ። አስቸኳይ ፈልጌ ነው። እሺ እሺ፣ መጣሁ። እዛውም በቃ መጣሁ። እሺ እሺ። ወይ ማነው መሳለቂያ ነው? ሄሎ ወይ ማዚ፣ ሰላም ነኝ። እንዴት ነሽ? ኧረ እባክሽ እየቀለድሽ መሆን አለበት። ኧረ እሱ እንደዛ አያደርግም። እሺ ቆይ እሺ እሺ በቃ ነይ። እሺ ነይ። አንተን አምኜ ያችን ልጅ ባስገባ ምን አይነት ልጅ ነው ያመጣህልኝ? የሆነች ሰይጣን የሆነች ልጅ። እኔ እኮ ሁሉ ነገር ነገረችኝ እኮ በቃ እንደዚህ ይሆናለች ብዬ እኮ አልገመትኩም። ግን አስበዋል? ግን እንዴ ብትከሱ ኖሮ የሚፈጠረው ነገር ግን አስበዋል? ይኸውልህ እዛ ደረጃ ሳንደርስ ነገሩን በምን እንቋጨው የሚለውን እኮ ላማክር ነው እየመጣ ያለው። ቆይ እኔ የምልህ ምንድን ነው ግን ልጅቷ ፍላጎቷ? ጥቅም ይመስለኛል። በቃ የሆነ ሳቢ ምናምን እንግንግባላት እና በቃ ማራቅ እኮ ነው። እሱን አንድ ጊዜ አድርጌ ድጋሚ ነገሮች ቢበለሻሹስ? በቃ አትገባም። በቃ ድራሿ እንዲጠፋ እናደርጋለን። ልጅቷ ችግር የለውም። እሱን በእኔ ጣለው፣ ችግር የለውም። በቃ እኔ በጣም ነው ያስጨነቀኝ። እባክህ ሌላ ነገር የተሻለ ነገር አስብ እስኪ። እኔ በጣም ተጨንቄያለሁ። እንግዲህ በተማረ ጭንቅላት ያሰብኩት ይሄንን ነው። ሌላ ምን ላስብ እችላለሁ ከዚህ በላይ? በቃ ይሄን ያለው ሌላ ይውዬ ማዚዬ እንዴት ነሽ? ሰላም አለን። ሰላም ነው። ተስዱ ብታይ አይዞሽ። ቁጭ በይ። እሺ ቁጭ በይ። ተመቻችና። እንዴት ነሽ? ደህና ነሽ? ሰላም ነው አለሁልሽ። እንዴት ነው? አለሁ እግዚአብሔር ይመስገን። ትንሽ ቆየሽ እኮ ከመጣ እመጣለሁ ካልሽ እንዴ? ምን ነው ትተዋወቃላችሁ እንዴ? ይቺ እኮ ናት የቤቴ ሰራተኛ ከባለቤቴ ጋር ምናምን ያልኩሽ። ማለት ምናምን ማለት ምንድን ነው ያልሽኝ? ከባለቤቴ አርግዛ ምናምን ያልኩሽ። ምን? አንቺ የት አልሆድሽ ያስታውቃል እኮ ብሎኝ ነበር። አንቺ እውነት ነው? አዎ። ይሄን ጉድማ ዝም ብዬ አላልፍም፣ አስቀፈድዳታለሁ። ባለቤቴን ለካ እንደዚህ ነው ያደረገችው። እያጭበረበራችሁ ነው ማለት ነው? ታሪኩ ብዙ ነው። ይኸውልህ እሷን አሳምንልኝ እንጂ እኔ የፈለግከውን አደርግልሃለሁ። ችግር የለውም።
ችግር የለም። እኔ አሳምንልሃለሁ። ችግር የለም። ሄሎ ማዚ። እሺ ምን እሱ ጋር? እሺ 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 መጡ። እሺ እሺ መጡ። እኔ የምልህ ጉዳያችን የምንፈጽምበት ማንም የማያውቀው ቦታ እሺ፣ አልሄድም። ማንም የማያውቀው ማለት ባለቤትህ? አዎ፣ እኔ እናንተ ብቻ የምናውቀው ቦታ። ና ደስ ይለኛል። ደስ ይለኛል። በተለያዩ አካባቢዎች በመዘዋወር ሰራተኛ በመምሰል ከቤት አባወሮች ጋር በመቀራረብ ድንገት ጠፍታ ተመልሳ ስትመጣ አርግዣለሁ እያለች በተደጋጋሚ በማጭበርበር ወንጀል የተያዘችው ትሁኔ ማንደፍሮ ከወንጀል አጋሯ ጋር በቁጥጥር ስር ውላለች። ይህንን በማስመልከት ዝርዝሩን አለማየሁ ከበደ እንደሚከተለው ያቀርበዋል።